እናት ኡሚ ላንቺ ቃላት የለኝ ክብርሽ ትልቅ ቢሆን ከሰው ሁሉ ተርታ አላህ አከበራት ጀነት ከናት እግር ስር ናት ብሎም አሞገሳት ዱንያ ከባድ ብትሆን ተስፋችን ቢርቀን ልፋታችን ሁሉ በከንቱ ቢራመድ የእናትህ ፈገግታ የእናቴ ፈገግታ የእናትሽ ፈገግታ ከቤትሽ ካልወጣ አሁን እድላለን ልቧ ምን አይነት ነው በልጇ ማትጨክን ሐዘኗን ምትደብቅ መራቧን ማጣቷን ፈጽሞ አታስወግር አሁን አመስግነው ከኒዕማዎች ሁሉ የእናትን ኒዕማ የወፈቀን ረህማ አልሐምዱሊላህ ብለህ አመስግነው አልሐምዱሊላህ ብለሽ አመስግኚው በህይወት ከሌለች ላትመለስ ዳግም ወደ አላህ ካመራች ቀብሯ በኑር የደመቀ ማረፊያዋ በጀነት ያሸበረቀ አላህ ያደርግላት አሚን اللهم آمين والله ይህ ቪዲዮ ለሚሊዮን ሙስሊሞች ይድረስ والله ሙስሊሞች ይህንን ቪዲዮ አይታችሁ ብትጠቀሙ እንጂ አትጎዱም ይህ ቪዲዮ ሶሻል ሚዲያ ተጠቃሚ የሆነ ሙስሊም በአጠቃላይ መመልከት ይኖርበታል ይገባኛል ዘፈንም ጭፈራም ላይሆን ይችላል ግን ለሚሊዮኖች ሼርና ዲዩት እናድርገው አላህን ፍሩ ሙስሊም ወንድም እህቶቼ ዛሬ ላይ በቲክቶክ ሆዳችሁን እስከማችሁ ያሳቃችሁ ግለሰብ እናንተም ወዳችሁት የተከተላችሁት ግለሰብ ነገ ፈጣሪህን ጌታህን አላህን ይሰድብብሃል ያንተው ነብይ የሆኑትን ረሱል ሰለላሁ ዐለይሂ ወሰለምን ይሰድብብሃል ሃይማኖትህን ዲንህን ያንቋሽሽብሃል ዛሬ ላይ ሙስሊም ስለሆነች ሂጃብ አድርጋ የሙስሊም ስም ስላላት ብቻ የተከተልካት ሴት ነገ ሐራም ላይ ትከተሃለች ስለ ነገ ህይወትህ የማታውቀው ነገር እስከሌለ ድረስ ማንን ነው የምከተለው ብለህ ራስህን ጠይቅ አንተ ስለተከተልካቸው እነሱ ጠንክረው ይሰራሉ ኩራት በራስ መኮፈስ ራስን ከሌሎች ከፍ አድርጎ ማየት እበልጣለሁ ብሎ ማሰብ በዒልሙ በዘሩ በዲኑ በልቲዛሙ በሁሉ ነገሩ ኩራት ለአላህ ብቻ ነው ወለሁል ኪብሪያኡ ፊ ሰማዋት ወፊ الارض ኩራት በሰማያትና በምድር ለሱ ነው የሚገባው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲስ አልቁድሲ ምን ይላሉ الكبرياء ردائي والعظمة إزاري فمن نازعني منهما أحد ألقيته في جهنم ولا أبالي كرات شالي نج تلاك إنت لاني شرط إنج كان نفسه عنده اللي كان محيالك جهنم وسكتوا له ونفسه مالك جنك كرات للرحمن بتشانج أنا إن عند كرات التفكد للنم سلفوش صحابوች የስንዴ አልኩራት ልባቸው ውስጥ እንዳይገባ ይፈሩ ነበር አንዴ አብዱላህ ቢን ዑመር ረዲየላሁ ዐንሁማና አብዱላህ ቢን አምር ይገናኛሉ ሙዝደሊፋ ላይ ከዛም በኋላ ካወሩ በኋላ አብዱላህ ቢን አምር ሲሄድ አብዱላህ ቢን ዑመር ባለበት ቆሞ ማልቀስ ጀመረ ሲያወራ ያያቸው ሰሃባ ሄደና ያ አብዱላህ ምንድነው የሚያስለቅስህ ብሎ ሲጠይቀው ያ ሰው ነው ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሰማሁ ብሎ ያስለቀሰኝ ምን የሚለውን ሐዲስ ብሎ ሲጠይቀው من كان في قلبه مثقال ذرة من كبر كبه الله لوجهه في النار በልቡ ውስጥ የምናኛል ኩራት ያለበት ሰው አላህ ጀሃነም ውስጥ በፊት ይደፋል በሌላም ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ لا يدخل الجنة አንድ ታሪክ አለ ምን ይባላል የሆነ ልጅ አለ ያው ተወለደ ባልና ሚስት ካሉ በኋላ ያው ልጅ ነውና ያጠፋል አባስ ይቆጣ ዱላ ያነሳል እናት ደግሞ ተው ልጅ ነው ምናምን ትላለች ረህማው ይቀድማል እናት ይተዋል እያለ መጨረሻም አባቱ ባልታወቀ ኬዝ ሞተ ያው ያን ሁሉ ኃላፊነትና የምትሸከመው ብትለው እናት ናት ያን ሁሉ ብላ ልጁን አስተምራ አሳድጋ በቃ ልጁ በቃ በቅንጦት አደገ ከዛ በ12 አመቱ መኪና ያዘ ባንተ እድሜ ማለት ነው መኪና ያዘ ከዛ እድሜው ለጉርምስና ከደረሰ በኋላ
ልብሱን የምታጥብለት እናቱ እሱ ነበር መጦር የሚገባው እናቱን መንከባከብ የሚገባው እሱ ነበር ልብሱን ታጥብለት ነበር ምግብ አልሰራሽም ምን አላልሽም እያለ እናቱን በየቀኑ ይመታታል በየቀኑ ከዛ የሆነ ቀን ደግሞ ያው ምግብ አልሰራሽልኝም ብሎ ደግሞ መታት በጣም መታት ገፈተራት ግርግዳ ላይ ወደቀች አቃሰተች የመኪናውን ቁልፍ እንዲያሽከረከረ ይስቃል ከዛም በኋላ ወጣ ከቤቱ እናት ደግሞ እናት ናት ረህማ ስላላት አልረገመችው መርገም እኮ ትችላለች ግን በመኪናው እሱም ፍጥነቱን ጨምሮ ሙዚቃ ከፍቶ ይሄድ ያለ መንገድ የጠፋት የተደናበረች ትልቅ የግመል መጣች ከፊት ለፊቱ የሮጠች ትመጣለች ዞር ይላል ከሆነ መኪና ጋር ተላት ከዛም በኋላ አደጋው ላይ ሰውየውን ሳወጡት የተገኘው ከአንገቱ በታች ያለ ሰውነቱ ከአንገቱ በላይ ደግሞ የተገኘ አሳሩቅ እንደተመታች ኳስ ዘርቀት የተገኘ ይው መጀመሪያ ልጁ ሳይቆጠቆጥ ስላደገ መጨረሻ ላይ ያም አልፎ እናቱን እስከመደብደብ እንትን እስከማለት አይደለም እናቱን መደብደብ ግን ኡፍ እንኳን ማለትም አይቻል ኢብኑ አባስ ሲተረጉሙት ምን ይላሉ ፈላ ተቁሉማ ኡፍ ሚለውን ሲተረጉሙት እናት ለምን ኡፍ ትባላለች አይደለም እናት እኮ ኡፍ አትባልም ማለት እንዴት ማንንም ሰው እኮ እናቱን ኡፍ አይልም ማለት እንዴት ይሄ አያና ታዲያ ምንድነው ብለሽ ነው አይደለም ይቅርና እነሱ አርዘለል ኡሙር ላይ ደርሰው የነሱን ሰገራ ሲደርግ ገማኝ አፈይ ማለቱ ራሱ ያንን ተፈልጎበት ነው ብሎ ኢብኑ አባስም ተርጉመዋል የእድሜያቸው ትልቁ ላይ ደርሰው ራሳቸውን መቆጣጠር ሲያቀታቸው ማለት ነው ሱብሃንአላህ እና ልጆች መጀመሪያ መያዝ አለባቸው ለአባቶቻቸው ለእናቶቻቸው ታዛዥ ሊሆኑ ይገባል ስለዚህ የወላጆች ክፍተት ልጆቻቸውን በትክክል አለማሳደጋቸው ጦሱ ዞሮ ወደነሱም ይመጣል ጠይቀው የማይከለክል አልቀሰህ ለምንው የማይከለክል አላህ ብቻ ነውና አንዳንዴ በድንገት ከእንቅልፌ ስነሳ አባቴ እያለቀሰ ያለው ያ አላህ ያ ረቢ ከአባን ሳታሳየኝ የመዲናን መዓዛ ሳታሸትተኝ ዱንያን መጨረሻ ታድርጋት ሲል ሰማለሁ እናቴም ይሄንን ቃል በተደጋጋሚ ስትወጣው ሰማታለሁ የነሱን ነገር አላማማላቴ በዱዓ እንኳን ለነሱ ሰበብ አለማድረሴ እጅግ በጣም ያናደኛል አብሽር በልብ ውስጥ የምናኛል ኩራት ያለበት ሰው ጀነት አይገባም አሉ አንድ ሰሃባ ሰማና ان الرجل يحب ان يكون ثوبه حسنا ونعله حسنا አንድ ሰው ልብሱና ጫማው ጥሩ እንዲሆን ይፈልጋል እንደዛ ግን ኩራት ነው እንዴ ብሎ ነው ለማለት ፈልጎ ነው ነብያችን ان الله جميل يحب الجمال الله ውብ ነው ውቦች ይወዳል الكبر ኩራት ማለት بطل الحق وغمط الناس እውነትን መገፍተርና